ሰላም እንዴት ናችሁ ልጆች? ዛሬ ደግሞ የአሳ አጥማጁንና ሚስቱን ተረት ነው ይዤላችሁ የመጣሁት። ቪዲዮውን ላይክ ማድረግ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ጣፋጩ ተረት እንሂድ። በድሮ ጊዜ በአንድ የባህር ዳርቻ አጠገብ የሚኖሩ አሳ አጥማጅ የሆኑ ባልና ሚስቶች ነበሩ። ታዲያ ባልየው ሁል ጊዜ ወደ ሰፊው ባህር እየሄደ ጣፋጭ የሆነ ትልልቅ አሳዎችን ይዞ ሲመጣ ሚስትየው ደግሞ የመጣላትን አሳ ቆንጆ አድርጋ ነበር የምትሰራው። በዚህም ባልየው በኑሮ በጣም ደስተኛ ሲሆን ሚስቱ የምታቀርብለትን ምግብ ደስ እያለው ነበር የሚመገበው። በተቃራኒው ግን የአሳ አጥማጁ ሚስት የምትኖርበትን ቤትና የሚበሉትን ምግብ አሳ ብቻ መሆኑን እያየች በጣም ትከፋና ታዝን ነበር። ይህንን የሚያስተውለው አሳ አጥማጁ ባሏ እሷን ለማስደሰት በጣም ይጥር ነበር። ወደ ባህሩም እየሄደ ብዙ አሳ የያዘ ቀን ግማሹን ገበያ ሄዶ በመሸጥ ለቤታቸው ጥራጥሬና አትክልት ይዞ ይመጣ ነበር። ነገር ግን ሚስቱን ደስ ማሰኘት አልቻለም። እሷ መኖር የምትፈልገው ቅንጡ ህይወት ሊያኖራት ባለመቻሉ ያዝንና ይከፋ ነበር። ታዲያ አንድ ቀን እንደተለመደው አሳ አጥማጁ መረቡን ባህሩ ላይ ዘርግቶ ብዙ ቢጠብቅም አሳ ሊያገኝ አልቻለም። ተስፋ ቆርጦ መረቡን ሊሰበስብ ሲል አንድ ትልቅ ወርቃማ አሳ መረብ ውስጥ ገባ። እሱም ቶሎ ብሎ መረቡን ጎትቶ ሲያወጣው ያየውን ማመን አቃተው። ከወትሮ የተለየ የሚያምር አሳ ነበር መረብ ውስጥ የነበረው። ምን አይነት ፍጥረት ነው እያለ ሲያስብ አሳው በድንገት ማውራት ጀመረ። እሱን የሚመስል በባህር ውስጥ ያለው ብቸኛው የአሳ ዝርያ እሱ ብቻ እንደሆነና እሱንም ከገደለው የሱ አይነት የአሳ ዝርያ ከዚህ በኋላ በዚህ ባህር ውስጥ እንደማይገኝ እንደሱ ያለ አስማተኛ በጭራሽ እንደማይኖር ለአሳ አጥማጁ እየተማጸነ ነገረው። አሳ አጥማጁ ግን አሳው ማውራት በመቻሉ ደንግጦ ስለነበረ አሳውን ወዲያው ነበር የለቀቀው። አሳውም ደስ ብሎት የአሳ አጥማጁ ውለታ እንዳለበት ነግሮት ወደ ባህሩ ገባ። አሳ አጥማጁ ያየውን ለሚስቱ ለመንገር ቸኩሎ ምንም ነገር ሳይዝ ነበር ወደ ሚስቱ የሮጠው። ከዛም ቤት ገብቶ ለሚስቱ ያየውን አንድ በአንድ ነገራት። ሚስትየውም በጸጥታ ሁሉንም ከሰማች በኋላ ለእራታቸው የሚሆነው አሳ የት አለ ብላ ጠየቀችው። ምንም አይነት አሳ እንዳላመጣ ትዝ ሲለው ደነገጠ። ተመልሶም ሊያመጣ ሊሄድ ሲል ያገኘው አሳ አስማተኛ ነኝ ብሎ የነገረውን አስታወሰች። ከዛም ባሏ ጋር ሄዳ ያንን አስማተኛ አሳ ምን መጠየቅ እንዳለበት በደንብ አስረዳችው። አሳ አጥማጁ ሚስቱን ደስተኛ ለማድረግ ወደ ወርቃማው አሳ ጋር ሄደ። ከዛም ጀልባው ላይ ቆሞ ባለ ወርቃማው አሳ ትሰማኛለህ? ድምጼ ይሰማሃል? ሲል ተጣራ። ወዲያው ወርቃማው አሳ ከባህር ውስጥ ብቅ አለ። አሳ አጥማጁም ይኸውልህ ወርቃማው አሳ፣ ቅድም ስንገናኝ አንተ ምትሃተኛ አሳ እንደሆንክ በዓለም ላይ የፈለግከውን ሁሉ እንደምታደርግ ነግረኸኝ ነበር። አሁን ባለቤቴ ቆንጆ ቤት ትፈልጋለች። እኔ ደግሞ እሷን ማስደሰት ስለምፈልግ እባክህ ቆንጆ ቤት ስጠኝ ሲል ጠየቀው። ወርቃማው አሳም የአሳ አጥማጁን ደግነት እያሰበ በል ወደ ቤት ተመለስ፣ ሚስት የምትፈልገውን አግኝታለች አለው። አሳ አጥማጁ በደስታ ወደ ቤት ሲሄድ በፊት የሚኖርበት ቦታ ላይ ሚስቱ ቆንጆ ቤት በር ላይ ቆማ አያት። ወደ ቤትም ገቡ። ምግብ እየበሉ ባለቤቱ ደስተኛ እንደሆነች ጠየቃት። ሚስትየው ትንሽ አሰብ አደረገችና ከዚህ የተሻለ ቤተ መንግስት ውስጥ ንግስት ሆኜ ብኖር ደስ ምሰኝ ይመስለኛል አለችው። በነጋታው አሳ አጥማጁ ተነስቶ ወደ ሰፊው ባህር ጋር ሄደ። ባህሩ ግን በአውሎ ነፋስና በመብረቅ ብልጭታ ውስጥ ስለነበር በጣም ያስፈራ ነበር። አሳ አጥማጁ ወደ ባህሩ ጠጋ ብሎ ባለ ወርቃማው አሳ ድምጼ ይሰማሃል ብሎ ተጣራ። አሳውም ከባህሩ ማዕበል ውስጥ ወጥቶ ምን ነው ወዳጄ ምን ሆንክ አለው። አሳ አጥማጁ ሚስቴ በትልቅ ቤተ መንግስት ውስጥ ንግስት ብትሆን እንደምትደሰት ነገረችኝ። እባክህ ይህንን ልታደርግልኝ ትችላለህ አለው። ወርቃማውም አሳ
አትጨነቅ፣ ሚስትህ የምትፈልገውን አግኝታለች፣ ወደ ቤትህ ሂድ አለው። አሳ አጥማጁ ደስ በመሰኘት ወደ ቤቱ ሄደ። ቀድሞ የነበረው ቤታቸው ላይ ትልቅ ቤተ መንግስት ቆሞ ነበረ። ቀስ እያለ ቀረበ። ወደ ውስጥም ሲገባ ሚስቱ በሚያምረው ዙፋን ላይ ተቀምጣ አያት። ወደ እሷም ሄዶ አሁን ደስተኛ እንደሆነች ጠየቃት። እሷ ግን አሁንም ደስተኛ አልነበረችም። አሳ አጥማጁ ግራ በመጋባት ስሜት በአንድ ዛፍ ስር ቁጭ ብሎ ማሰብ ጀመረ። ከብዙ ማሰላሰል በኋላ አንድ ነገር ገባው። እስካሁን ወርቃማውን አሳ ሲጠይቀው የነበረው የተሳሳተ ጥያቄ እንደነበር አስተዋለ። ወዲያውኑ እየሮጠ ወደ ባህሩ ሄደ። ወርቃማውንም አሳ ጠራው። ወርቃማው አሳ ከባህር ውስጥ ብቅ እንዳለ ሲያየው በችኮላ እባክህ ወርቃማው አሳ ለመጨረሻ ጊዜ አንድ ነገር ብቻ አድርግልኝ አለው። ባለቤቱ ደስተኛ ብቻ እንዲያደርግለት ነበር የጠየቀው። ወርቃማው አሳ በጥያቄው ተስማምቶ ነበር። ነገር ግን ከዚህ በፊት ያደረገለት ተአምር ሁላ እንደሚቀር ነገረው። አሳ አጥማጁም ባለው ነገር ተስማምቶ ወደ ቤቱ ሄደ። ከዛም ደስተኛ የሆነችውን ሚስቱን ከርቀት ቤታቸው በር ላይ ቆማ አያት። ወደ ቤትም ገቡ፣ ደስም ተሰኙ። ከዛ ቀን ጀምሮ ባላቸው የሚደሰቱና የተሻለ ኑሮ ለመኖር የሚጥሩ ባልና ሚስቶች ሆኑ ይባላል። ተረቴን መልሱ።